ስሜ ተመስገን በላይነህ እባላለሁ። የደብረ ብርሃን ደም ባንክ ባለሙያ ነኝ። እንግዲህ የእኛ ደም ባንክ ዋናው ዓላማውና ራዕዩ ከበጎ ፈቃደኞች ደም በማሰባሰብ በነፃ ለታካሚዎች ደም ማድረስ ነው፣ ህይወት ማዳን ነው። የእኛ ዋናው ዓላማችን ከእያንዳንዱ ህብረተሰብ ከእያንዳንዱ ህዝብ ላይ በነፃ ደም በመሰብሰብ በነፃ ደም ለሚያስፈልጋቸው ታካሚዎች ደም ማድረስ ነው። ይሄ ደም ባንክ መቋቋም ያስፈለገበት ዋናው ዓላማ ምንድን ነው? ከዚህ በፊት አንድ ሰው ደም ሲያስፈልገው በሶስት መንገድ ያገኝ ነበር። አንደኛው ምንድን ነው? አንደኛ በሽያጭ ደም ይሸጥ ነበር ከዚህ በፊት። ሁለተኛው ከዘመድ በትክ አንድ ሰው የዘመዱን ተክቶ ነበር ደም ሊወስድ የሚችለው። ሁለተኛ እነዚህን ለማስቀረት ነው ደም ባንክ ተቋቁሞ አሁን ከበጎ ፈቃደኞች ደም በማሰባሰብ ለታካሚዎች በነፃ እያደረስን እንገኛለን። እንግዲህ ደም ለመለገስ ደግሞ እያንዳንዱ ማህበረሰብ የዘር፣ የሃይማኖት፣ የቋንቋ የምንም ልዩነት ሳያደርግ የሚሰጥ የበጎ ፈቃድ ተግባር ነው ደም ለገሳ። ደም ለመለገስ እንግዲህ አንድ ሰው የመጀመሪያው ዋናው ተግባሩ ምንድነው? ቅንነት ነው። ቅን ልቦና ነው። እኔ በምሰጣት አንድ ሚስት ደም አንድ እናት አድናለሁ ብሎ ማመን ነው የመጀመሪያው ትልቁ ነገር ማለት ነው። ከዚያ በመቀጠል መስፈርቶች አሉ። አንድ ነገር ለማድረግ መቼም የሆነ መስፈርት ያስፈልገዋል። ስለዚህ ደም ለመለገስ የመጀመሪያው መስፈርት ምንድነው? እድሜ ከ18 ዓመት እስከ 65 ዓመት ድረስ ባለው ጊዜ ውስጥ ያለ ሰው። በሁለተኛ ደረጃ ክብደት ከ45 ኪሎ ግራም በላይ ያለ ሰው። በሶስተኛ ደረጃ በደም ሊተላለፉ ከሚችሉ በሽታዎች ነፃ የሆነ ሰው። ከተለያዩ ቋሚ በሽታ ከተባሉ በሽታዎች ነፃ የሆነ ሰው። ለምሳሌ ቋሚ በሽታ የምንላቸው ስኳር፣ የደም ግፊት እንዲሁም በቋሚነት መድኃኒት የሚወስዱ ሰዎች ደም መለገሳቸው። ከነዚህ ውጭ ያለ ሰው ማናቸውም ሰው ደም መለገስ ይችላል። ይሄን የተለገሰው ደም ለማን ነው የምንሰጠው ለሚለው ይሄን ከወሰድን በኋላ ከበጎ ፈቃደኞች እኛ ጋር ደም ባንክ እንወስደዋለን። ደም ባንክ በላቦራቶሪ ቼክ ተደርጎ 4 አይነት በሽታዎችን ምርመራ እናደርጋለን። እነዚህ ምንድን ናቸው? የኤችአይቪ፣ የሄፓታይተስ ቢ የሚባል አለ፣ ሄፓታይተስ ሲ የሚባል አለ፣ እንዲሁም ቄጤኝ የሚባሉትን ተመርምረው ከነዚህ ፍሪ የሆነው ደም ለሆስፒታሎች በነፃ እናሰራጫለን። ሆስፒታሎችን ካሰራጭን በኋላ እነሱ ለእያንዳንዱ ደም ለሚያስፈልገው በሽተኛ በነፃ ነው የሚያሰራጩት። እንግዲህ ህዝቡ ግንዛቤ ሊወስድ የሚገባው ነገር ደም መለገስ በጣም ጥሩና ጠቃሚ ጥቅሞች አሉት። ህይወት ከማዳን በተጨማሪ ማለት ነው። አንድ ሰው ደም ለገሰ ማለት የሚያገኘው ጥቅሞች አሉ። የመጀመሪያው ትልቁና ዋነኛው እሱ በለገሳት አንድ ዩኒት ደም የአንድ እናት ወይም የአንድ ወጣት ወይም የአንድ ህፃን ህይወት እናተርፋለን። በሁለተኛ ደረጃ የደም አይነቱን በነፃ ማወቅ ይችላል። በሶስተኛ ደረጃ በተለያዩ ጆርናሎች ወይም በተለያዩ ጥናቶች እንደተረጋገጠው በደቡብ አፍሪካና በአሜሪካ ጥናቶች በተከታታይ ደም የሚለግሱ ሰዎች ከማይለግሱ ሰዎች አንጻር ሲታይ በአክሲደንት ሀርት አታክ ወይም በአጣዳፊ የልብ በሽታ የመያዝ እድላቸው በ10% ይቀንሳል። ስለዚህ ከጉዳቱ ይልቅ ሰው የሚያስበው ጉዳት አለው ብሎ ስለሚያስብ ማለት ነው ሰው ወደ ደም ልገሳ የማይመጣው። ከጉዳቱ ይልቅ ጥቅም ነው ያለው። ምክንያቱም አንደኛ ጥቅም ጉዳት ቢኖረው ኖሮ ይሄ በመንግስት ደረጃ በመዋቅር ደረጃ በመስሪያ ቤት ደረጃ ተዋቅሮ ዜጎች ደም እንዲለግሱ አይፈቀድም ነበር። የመጀመሪያው ሰው መገንዘብ ያለበት። ምክንያቱም ገና ሆስፒታል ያለን ታካሚ እናድናለን ብለን ደም የሚለግሰውን ሰው የምንጎዳ ከሆነ ይሄ ከህግም ከሞራልም ከምንም አንግል ተቀባይነት የለም። ስለዚህ ህዝቡ መረዳት ያለበት ነገር አንደኛ ደም መለገስ ምንም አይነት ተጽዕኖ እንደሌለው ማወቅ አለበት። ዝም ብለን በመሀይም አእምሯችን እንኳን ማሰብ ብንችል አንድ ሰው ጎድተን ሌላ ሰው ማዳን አንችልም። ይህን ማወቅ አለባቸው። ማናቸውም ሰው ማወቅ አለበት። ሌላው በተለያየ ሚዲያ በተለያየ ሚዲያ ስንሰማ ስናይ ይኖራልና አንድ ሰው እስከ 89 ጊዜ ለገሰበት አለ። እስከ 110 ጊዜ ለገሰ ሰው አለ። ደም በመለገስ ችግር የሚፈጠር ቢሆን ያን ሰውዬ በህይወት አናገኝም ነበር አይደል? እኛ ላይ ለምሳሌ እንደ ደብረ ብርሃን ደም ባንክ ስራ የጀመረበት በ2006 አካባቢ ነው። ከዚያ ጀምሮ ሳያቋርጥ የሚለግስ 2 ሰዎች አሉ።
እስከዛሬ ወደ 42 ጊዜ ደርሰን ደም ልገሳ ማለት ነው። ስለዚህ ደም ልገሳ ችግር የሚገጥም ቢሆን ኖሮ እነዚህ ሰዎች ራሱ አናገኛቸውም ነበር ማለት ነው። ይሄ ነው ትልቁ ዋናው ወሳኝ ነገር ማለት ነው። ሌላው እንግዲህ ሰው ሊገነዘብ የሚገባው ነገር ደም ለመለገስ በሰውነታችን ያለው የደም መጠንም ይታወቃል። ኦልሬዲ በአቬሬጅ ከ4 ሊትር እስከ 6 ሊትር ተብሎ ነው የሚታሰበው በሊትር ማለት ነው። ወደ ሚሊ ሊትር ስንቀይረው ደግሞ ከ4000 እስከ 6000 ሚሊ ሊትር ደም አለ ተብሎ ነው የሚገመተው። ግን እንድንሰጥ የሚፈቀደው ደግሞ 300 ኤምኤል ብቻ ነው። ከ4000 ውስጥ 300 ኤምኤል ተቀነሰ ማለት በጣም ጥቂት ነው። ያም ደግሞ ደም ምን እንደሆነ ይታወቃል። ደም 4 ነገሮችን ይዟል። ነጭ ደም ሴል፣ ቀይ ደም ሴል፣ ፕላትሌት እና ፕላዝማ። የደም ደግሞ 55% ምንድነው ይባላል? ፕላዝማ ነው ይባላል። ፕላዝማ እንግዲህ የሚያገለግለው በሰውነታችን ምግብና የሚጠጡ ነገሮችን ለማንሸራሸር ነው። የዚህ የፕላዝማው ደግሞ 95% ምንድነው ይላል ሳይንስ? 95% ፒውር ወተር ወይም ውሃ ነው ይላል። እና ስለዚህ ኦልሞስት የደም መዋቅሩ በተፈጥሮ ፍሉድ ይበዛዋል ወይም ፈሳሽ ነገር ፓርቱ ይበዛል። ለዚያ ነው ደም የለገሰ ሰው ወዲያው በሚሰጥ ፈሳሽ የሚተካው ማለት ነው። እኛ ወይም እያንዳንዱ ሰው ደም ለገሰም አልለገሰም የእሱ ደም ተወግዶ ሌላ ደም ይተካል። ስለዚህ እኛ እያልን ያለነው የእኛ ተቋም እያለ ያለው በሚወገድ ደም የማይወገድ ህይወት እናድን የሚለው ለዚህ ነው። እኛ ለገስነውም አልለገስነውም የእኛ ደም ኦልሬዲ ይወገዳል። የሚወገድበት አቅጣጫ ለምሳሌ በሰገራ ሊሆን ይችላል፣ በሽንት ሊሆን ይችላል፣ በላብ ሊሆን ይችላል። የሚወገድበትን ላናውቀው እንችላለን፣ ግን ተፈጥሮ ወይም ሳይንስ እንደሚወገድ ያረጋግጥልናል። ምክንያቱም እሱ እንደሚወገድ የሚያረጋግጥልን ደም ለግሰን ደም ወዲያው ስለሚተካ ማለት ነው። ስለዚህ የሚተካ ደም ለግሰን የማይተካ ህይወት እናድን የሚለው መስፈርት መፎክራችንም ለዚህ ነው። ስለዚህ እኛ የምንሰራው 3 አይነት የደም መቅጃ ባጎች አሉ ወይም ከረጢቶች አሉ። አንደኛ 250 ኤምኤል የሚባል አይደል፣ ያ ደግሞ ኦልሞስት ለህፃናት ብቻ ነው የሚያገለግለው። ስለዚህ እኛ ብዙ ጊዜ አንጠቀምበትም። ሌላው ሁለተኛው ይሄ 350 ኤምኤል የሚባለው ነው። እንግዲህ 350 ሲባል 350 ሙሉን አንሰጥም። 50 ኤምኤል ይሄ ውስጡ ያለው ፈሳሽ ነው። ስለዚህ እኛ የምንሰጠው 300 ኤምኤል ብቻ ነው ማለት ነው። እንግዲህ ቅድም እንዳልኩ ከ4000 እስከ 6000 ሚሊ ሊትር አለ ብለናል። ግን የምንሰጠው 300 ኤምኤል ብቻ ነው። እንግዲህ ከ4000 ላይ 300 ብትቀንሳት ምን ያህል በካልኩሌሽን እንኳን 300 ሲካፈል ለ4000 ብታረገው በጣም 0.00 ምናምን ነው የሚመጣው። ስለዚህ በተራ ነገር የሚፈስ ደም ነው የምንሰጠው ማለት ነው። ይህ ደግሞ ወዲያውኑ የሚተካ ነገር ነው። ስለዚህ ባጋችን ይሄ ነው። ይሄ ውስጡ ያለው ፈሳሽ ደግሞ ደሙ ሲወጣ እንዳይረጋ የሚያደርግ ፈሳሽ ነው። ይሄ 50 ኤምኤል ውስጡ አለ። ስለዚህ ወዲያውኑ ይሄ የሚያገለግለው ፈሳሹ ደሙ እንዳይረጋ የሚያደርግ ነው። ውስጡ ፈሳሽ አለ። ኦኬ አሳበኝ። ፈሳሹ ይሄ ፈሳሹ ደሙ እንዳይረጋ የሚያደርግ አንቲኮአጉላንት ይባላል። ስለዚህ የተጻፈው ደግሞ 50 ኤምኤል ነው። ስለዚህ የምንሰጠው ደግሞ 50 ኤምኤል 300 ኤምኤል ብቻ ነው። ይሄ ተቀነሰ ማለት ደግሞ ወዲያው በሚሰጥ አንድ ግማሽ ሊትር ውሃ ወይም ለስላሳ የሚተካ ነው። ይህን አድርገን እንግዲህ ህይወት ነው። ህይወት ደግሞ ስናድን የአንድ ሰው ህይወት ብቻ ላይሆን ይችላል። ያችን ማን የምናድናት እናት ከቤተሰብ 4-5 ህፃን ትታል ሊሆን ይችላል። ቤተሰብ አለ። ስለዚህ ያችን አዳን ማለት አንድ ማህበረሰብ አዳን ማለት ነው በሌላ አነጋገር ማለት ነው። ለምሳሌ አንድ እኮ የሀገር ወይም የአንድ ክልል ወይም የአንድ ሀገር መሪ ሊሆን ይችላል። ይሄ የሚድንበት ምናልባት በትራፊክ አደጋ እንበልና አንድ ትልቅ መሪ ደም ቢያስፈልገው በዚህ ደም ነው ሊድን የሚችል። ይሄን ሰጥተን ያን ሰው አዳን ማለት ምንድነው? ሀገር አዳን ማለት ነው በሌላ አነጋገር ማለት ነው። እና ይሄ ነው አገልግሎታችን እየሰራን ያለው ይሄ ነው። ይሄንን ሰው ተገንዝቦ ምንም አይነት ጉዳት ምንም አይነት ችግር እንደማያስከትል ከጉዳቱ ይልቅ ጥቅሙ ተረድቶ ህብረተሰቡ ደም እንዲለግስ ነው የምንፈልገው። ያለኝ አስተያየት ይሄ ነው። እስካሁን ጥያቄ ካለ ነው ይቻላል። ደም ባንክ ሙያዊ ማብራሪያ ስለሰጡን እናመሰግናለን። በሰጡት ማብራሪያ መሰረት ደም በመለገስ የወንድሞቻችን የዜጎቻችንን ህይወት እንታደግ። ይህን ዩቲዩብ ቻናል አንዱዓለም ዩቲዩብ ቻናል ላይክ፣ ሰብስክራይብ በማድረግ መልእክቱን እንዲዳረስ እናድርግ። ሁላችንም የበኩላችንን እንወጣ። አመሰግናለሁ።